ሰላም ውዶቼ እንዴት ናችሁልኝ? ሙቀቱ እንዴት እያረጋችሁ ነው? ዛሬ በጠዋት ተነስቼ ይሄን የመሰለ ሩዝ በአትክልት ሰራሁና የአበሻ ኮሚኒቲ ስብሰባ ነበር ሰፈራችን። እዛ ለመሄድ የኔና የባባን አውትፊት እንዲያደርግ ያዘጋጀውና ሻወር አጠብኩትና እሱን አለባበስኩት። ከዛ እኔም ለበስኩኝ ታጥቤ። ይሄን ይመስል ነበረ የዛሬ አውትፊታችን። ሰመርም ስለሆነ ሙቀትም ስለሆነ ቀለል ያለ ልብስ ለብሰን ነበረ። ባባዬን ቀድሜ ያልብሼው ስለነበር እንዳይሞቀው ብዬ በቃ ከላይ አላለበስኩትም ነበር። ልንወጣ ስንል ነው ያለበስኩት። በቃ 12 ተኩል ነው እዚህ ጋር የወጣነው ለ2 ሰዓት ቀጠሮ። በቃ ባባ ከለበሰ 5 ደቂቃ ይቀመጥልኝም በቃ ሊወጣ እንደሆነ ስለሚያቀሪ ነው የሚለው። ጎትቶ ካልወሰድሽኝ ካልወጣን አለኝ። በቃ ተያይዘን ወጣን። እዚህ ጋር ሊፍታችንን እየጠበቅን በቃ የሁላችሁም ልጆች እንደዛ ናቸው ወይስ የኔ ልጅ ነው ብቻ ነው አይ ዶንት ኖ። ወንዶች በጣም አስቸጋሪ ናቸው ይባላል፣ ግን የኔ በጣም በጣም በቃ ከምነግራችሁ በላይ አስቸጋሪ ሆኗል እየሆነ ነው። ገና የዓመት ከ7 ወር ልጅ ራሱ 7 ወር ሊሞላው ነው ገና። አይመስልም በቃ ከለበሰ ካልወጣው ነው። ጋሪ ካየ በቃ ልወጣ ነው ውጪ ነው። በቃ ቤት ውስጥ ሆኜ እንኳን ቲሸርት ምናምን መቀየር አልችልም። በቃ እኔ ጎትቶ ነው የሚያስወጣኝ። በቃ ካሉ ያለ ፕሮግራሜ ነው የሚያስወጣኝ። እዚህ ጋር በታች በፓርኪንግ ነው የምንወጣው። ብዙ ጊዜ ጋሪ ስለሚይዝ እኔ በዛኛው በደረጃ በኩል መውጣት ስለማልችል በፓርኪንግ ውስጥ ነው የምወጣው። ፀሐይዋ ደስ ትል ነበረ ዛሬ። ብዙም ሙቀት አልነበረም። እኛ ስንወጣ 29 ዲግሪ ነበር ዛሬ። ሰፈራችን ትንሽ የሚኒ ማርኬት አለች። እዛ ገብቼ የባስ ትኬት ሞላውና ወደ ፕራይማርክ ገባን። ዝም ብለን አንዳንድ ነገር እስቲ እንይ ብለን በዛው ሐሳቤን እኔም ቀየርኩና ሁለት ዝም ብሎ አንድ ጥቁርና አንድ ነጭ ፓካውት ቤት ውስጥ የሚለበስ የዝም ብሎ ቤት ውስጥ የምትለብሱት ለሙቀቱ እሱን ያስኩኝ። ግን የሚያማምሩ ልብሶች አሉ የሰመር በጣም። ፕራይማርክ ያው የሚያስጠላችሁ ነገር ልብሱ ሲታጠብ ያጥራል ምናምን እንትን የለውም ኳሊቲ የለውም ይባላል እንጂ ልብስ ግን በቃ የአይናችሁ የትኛውን በቃ ልግዛ አስከትሉ ነው በቃ ያላቸው ልብስ ዲዛይኑ እንዴት እንደሚያምር። በቃ ሲሊፐሩ ብትሉ የበጋ ሲሊፐር፣ የባህር ዳር ስትሄዱ የምትለብሱት ሲሊፐር፣ ቀሚሶች በሙሉ ባጭሩ በቃ ሲያምር ሲያምር። ጉርድ ከናላባሹ፣ ሱሪ ከናላባሹ በቃ በጣም ያማምር። ለልጆችም ለአዋቂዎችም በጣም አሪፍ አሪፍ ልብስ ነው ያላቸው። በጣም ደስ ይላል። ዝም ብለን በቃ እኔ ደስ ይለኛል ባልገዛም ዞር ዞር እያልኩኝ ማየት የገበያውን ሁኔታ እንዴት ከርሟል እንዴት ሰንብቷል ማለት እና ደስ ይለኛል። ያው ጊዜም ማሳለፊያም ስለሆነ እዚህ ጋር ሂሳባችንን ከፈልን። ያነሳነውን ባባ ሲያለቅስብኝ አንድ ማስቲካ አንስቼ ሰጥቼው ነበረ ዝም ብዬ እሱንም ከፍዬ ወጣሁኝ። ሁለት አንድ በጥቁር አንድ በነጭ ዝም ብሎ ቀለል ያሉ ፓካውቶች ገዛንና እዚህ ጋር ሂሳባችንን ከፍለን ብዙም ወረፋ አልነበረም። በቃ ወጣን። እውነት ለመናገር በቃ ልጅ ይዞ የሆነ ቦታ መሄድ አንዱን ነገር ሲጎትትብኝ ጋሪው ላይ ሆኖ አንዱን ነገር እንትን ሲልብኝ ብድግ አድርጌ ማስቲካ ሰጠሁትኝ። እንዲህ ኮሽ ኮሽ ይልለታል ውስጡ ሲያንኮሻኩሸው ድምፁ ደስ ይለዋል መሰለኝ። በቃ በዛ እንትን ሲል እኔ እረጋጋለሁ። አለበለዚያ እያለቀሰባችሁ ምናምን በቃ ቴንሽናችሁን ነው የሚሰርቁት። የምታደርጉት ሁላ ነው የሚጠፋችሁ እውነት ለመናገር። ከዛ ስንወጣ እዛው ሙሉ ስር ከውጪ መጫወቻ ነበረ። ትንሽ እስቲ ይደበር ብዬ መኪናው ላይ አወጣሁትና መጫወት ጀመረ። ትንሽ እዚህ ጋር ተጫወትንና ከዛ ሄደን የሆነ ካፌ ገባን። ገና ነበር ሰዓቱ። ለኔ ማቻላቴ በስትሮበሪ ጁስ አዘዝኩኝ ከኬክ ጋር። እዚህ ጋር ትንሽ ተኝቶልኝ ነበረ ጋሪው ላይ ፀሐይም ስለደበደቡ ሙቀትም ስለነበረ። ከዛ ወደ ስብሰባችን ሰዓት ደረሰ። ሄደን እንደዚህ አሪፍ ነበረ እያብራራችልን በቃ ምን መደረግ አለበት ምናምን የሚለው በየስንት ጊዜ መገናኘት አለብን ምናምን የሚል አሪፍ ጊዜ ነበረ። አሪፍ ጊዜ አሳልፈን ወደ ቤታችን ተመለስን።